መጅኑን ሌይላ ክፍል 9 በትንሣኤ ቀን የስቃይ ፍርድ ተበይኖባቸው ለስቃይ ወደ ጀሃነም እንደተላኩ ቅጣተኞች ያለማቋረጥ ስቃያታቸውን አዩ። መንገዳቸው በአሜኬላ ተሞልቶት ተሰቃዩ። ሌይላም ወደ መጅኑን ዘንድ ስትሄድ እስከ ዛሬ የመጡበትን መንገድ ወደ ኋላ ተጉዛ እያስተነተነች አሰበቻቸው። ከራሷ ጋር እየተሟገተች የነጅድን ግርግር እያተረማመሰች ወደ መጅኑን መንገዷን ቀጥላለች። በውስጧም ይህን ሁሉ ስቃይ በቃ ብዬ ላስቆሞ ይገባል ስትል አሰበች። መልሳ ደግሞ ግን ምናልባት ዕጣ ፈንታችን ይሄ ከሆነ የጻፈልን የኔ የበቃ ቃል ላጲስ ሆኖ የዕጣ ፈንታችንን መዝገብ ማጥፋት ይቻለዋልን? ግን ይኸው አሁንስ የልቤ ሰው እየጠፋ አይደል? እኔስ በሕይወት አለሁ። እርሱ በእኔ ምክንያት ከፊቴ ከሞት ጋር ስንት ጊዜ ግብ ውስጥ ገብቷል። እኔስ ስንት ጊዜ እየተነሳሁ ሞታለሁ። አንድ ቀን በእኔ ምክንያት የምር የሆነችን ያችን የመጨረሻ ተንፋሹን ቢስባትስ? ያኔስ ምን አይነት ሞትን ልሞት ነው እያለች ከራሷ ጋር ስትሟገት ከነ መጅኑን ቤት ደረሰች። ልቀቀኝ አለ። እጅህን አንሳልኝ። ከአሁን በኋላ ምን እንደሚያደርጉ ነው የምጠብቀው። አታይም እንዴ? እስከ ወዲያኛው ሌይላን ቀምተው ሊቀብሩኝ ነው። እናንተም ለነርሱ አብራችሁ ጉድጓዴን እየቆፈራችሁ ነው። ልቀቁኝ እያለ መጅኑን ተረባርበው ከያዙት ክንዶች ለማምለጥ ይጋጋጣል። እናቱ ዝም በሉት፣ እንዳትለቁት፣ ወደ ሞቱ ለመሄድ ነው የሚለምናችሁ፣ አሊ እንዳትለቀው፣ ይገድሉብኛል እያለች ታለቃቀሳለች። ከሌይላ ተስፋ እንዲቆርጥ የሌይላን መታጨት ባረዳቸው ጊዜ እየሰከረ ወደ ሌይላ ቤት ሲሄድ ለጓደኞቹ ነግራ አሊና ሌሎች ጓደኞቹ ተረባርበው አስቀርተውታል። አሊም እጁን የፊጥኛ አስሮ በቅፎ ጭምቅ አድርጎ ይዞታል። ሌሎቹ ጭኑንና ባቱን ተጭነው የሚወራጭ እግሩን ጥፍንግ አድርገው ቢይዙትም ስለ ሌይላ ሲሆን እንደ ጣውላ የተፋቀ ሰውነቱ ለብዙ ጎበዞች አስቸግሮ አቅቷቸዋል። ወዲህም ያለ መታከት ልቀቁኝ እያለ ይጮኻል። እኮ ምን ልትሆን ነው? ሂድ፣ ሙት ብዬ ነው የምለቀህ። ይልቁንስ ላለቀህ ነገር ራስን አታድክም እያለ አሊ አብሮት ይጮኻል። በመጨረሻ መጅኑንም ሲታክተው ሲቃ ያነቀው የግጥም ሙሾን ማውረድ ጀመረ። ኸሊለየ ማዕር